ያውና ልጁ ሲታይ ግን ሰው አይመስልም። አሁን ይሄ ምን ይወጣል? ነጭ ወደዚህ ያምሻል እንዴ? እንደሽው ነው አንቺ ፋራ ተቆሚያለሽ እንዴ? ፋራማ አንቺ ነሽ። ይሄን የመሰለ ልጅ ሊያመልጥሽ የድህነትን እርከን ጨርሶ የዳዳ ቤት ውስጥ የሚኖር ሰው አመለጠኝ አላመለጠኝ? ከቤቱ ምን አለሽ? ፍቅር ካለ ቆሎም ተቆርጥሞ ይኖራል። ትዳር እንጂ እድር ማቋቋም መሰለሽ እንዴ? ሂጂና ያልኩሽን በይናፋጭ። እሺ በኋላ እንዳይቆጭሽ አንድ ጥያቄ ልጠይቅህ። ምንድነው? ማይመጣ ሰው የምትጠብቅ ትመስላለህ። አታስቢ፣ ፍቅረኛ እየመጣች ነው። ባትመጣስ? ምን ለማለት ፈልገሽ ነው? እውነቱን ልንገርህ፣ ፍቅረኛ ናት የላከችኝ እንዳሳስትህና ሰበብ ፈልጋ ካንተ ጋር ለመለያየት። ምን? ለዛ ነበር ሰሞኑን ጸባይ ተቀያየረው። ቆይ ግን ምንድነው ምክንያቷ? የማለመውን ኑሮ አይሰጠኝም ነው የምትለው። ብቻ ተዋት። አንቺ ለምን ነገርሽ? ስለማትገባት እንዴ? እኔ ግን ለሷ የምትሆንላትን በመሰማው ብቻ ማንንም። ምንድነው እንደዚህ መለጣጣፍ? የፈጠንሽ አልመሰለሽም? ምን ነው አሁን ልጮሂ ነው? ካድከይ ልትይ? ምንም ድራማ አያስፈልግም። እንደምትፈልጊው ተለያይተናል። ሂጂ። አንቺ ካዲ ነገርሽው? አዎ በሽተኛ ናት። ና እንሂድ። ልቀቂኝ። የጣልሽው ሲነሳ አመመሽ። አጠገቤ እንዳደርሽ ነይ። እንሂድ። አንቺ ዞር በይ። ሄሊን አስጠበቅኩ አይደል? 5 ደቂቃ ብቻ እሺ፣ የጨረስኩኝ ነው። ነገሮች ተበላሽተዋል። መሄድ አንችልም። ምን ተፈጠረ? ባለቤቴ ሁሉንም ነገር አውቃለች። አካውንቴም ታግዷል። ክስ መስርታብኛለች። ነገሮች ይረጋጉ፣ እደውልልሻለሁ። ሄሎ 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 ሚኪ ቃል መቶ ጠብቂ። አምሮብሃል። አመሰግናለሁ። ግን አንቺ እዚህ ምን ትሰሪያለሽ? አሜሪካ ሄድሽ መስሎኝ ነበርኩ። አልሄድኩም ሚኪ፣ አንተ መርሳት ስላልቻልኩኝ ተውኩት። ሙድሽ በጣም ከባድ ነው። ቆማጤ ያስወጣል። ምን ማለት ነው ሚኪ? እኔ አሁን አዲስ ህይወት ጀምሬያለሁ። በችግሬ ጊዜ በደስታዬ ጊዜ የማትለየኝ ጠንካራና ታማኝ ሴት አግኝቻለሁ። ምን? አታደርገውም። አንተ ማንንም በቀላሉ መርሳት አትችልም። ሰላም፣ ላንቺ ስል ነበር ያን ሁሉ መስዋዕትነት የከፈልኩት። ላንቺ ስል ነበር ቀን ከሌት ደከመኝ ሳልል ስሰራ የነበረው። አሁን ግን አስጠልተሽኛል። በቃኝ፣ ላይሽ አልፈልግም። አታረገውም። ጥለኸኝማ አትሄድም። ና ቶሎ እባክህ። እና እንዳልኩሽ አድርግሽ። እንዴ ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ። አምጪው ፍቀች። ያሳሰበኝ ነው ደህና ነኝ ስትል አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር አምሰሪው። ይቅርታ፣ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው? አሁን ሲያስተናግደን የነበረው የደሃ ልጅ። እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ